ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። አንድ ጎልማሳ አንድ ጉበት ካለው አንድ ህፃን ስንት ጉበት ይኖረዋል? 38 አቶ ሙራድ ተብላ አፍታ ታኛለ እንዴ? ሰዎች አስተናግዳቸው ውስጥ ከዛ ሙራድ ስማ ሙራድ ሁለት ኪሎ ሙዝ ያው ስጣቸው ቶሎ ቤቢ አጥቸኛ አፈ ያደረከው ዛሬ በቃ ዛሬ ኧረ ጌታ ሆይ እዚህ በቃ ጌታ ሆይ ነፍስሽ ማስተሽ ዛሬ አንተ ሙራድ አፍጥጣቸው ኪሎስ ሙዝ ስጣችሁ ያው ሰዎች ሽንኩርት ምናምን ትፈልጋላችሁ ማለት ቶሎ በቃ ቤብ ዛሬ ነፍስ በ200 ሄደሽ ጓደኞች ጋር ብዛችሁ ፈታ በይ ያላዳነች አንቺ ቆንጆ ቤቢ ሙዝ ምናምን የምትፈልጊው ውሰጂው። ስንት ነው? 5 5 ያብሰንት 1 ኪሎ ውሰጂ። ለማንኛውም 1 ኪሎ ሙዝ ተጋብዛለች። 200 ብር ሰጥቷታል እና በቃ ሄደሽ የምትፈልጊውን ነገር አድርጊበት ብሏታል። በጣም ገራሚ ነው። በ200 ብር ብዙ ነገር ማድረግ ይቻላል አይደል? ሰላም ጤና ይስጥልን ውድ የሚልኮ ቲቪ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ በጣም የሚያስተምሩ ቁም ነገር የሚያስጨብጡ ወቅታዊ የሆኑ ኢሹዎችን ወይም አጀንዳዎችን ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉልኝ። አሁን በጣም ቆንጆ ወደሚያዝናኑት ቪዲዮ እንሄዳለን። መጀመሪያ ግን ቪዲዮዬን ላይክ በማድረግ እንጀምራለን። እንግዲህ ወቅቱ ክረምት ነው። ይሄ ሁላችንም ቤት ያለ ጫጫታ ከልጆች ጋር ያለው ነገር ትርምሱ፣ ዱላው፣ ቁጣው ቤቱ እስቲ አንድ ቪዲዮ ወደ ቤቶቼ እንዴት አላችሁ? እንደምን አደራችሁ? ይገባኛል ሰሞኑን ጩኸት በስቷል ከኛ ግቢ። ግን ምንድነው መጥፎ እናት ሆኜ ሳይሆን 9 ጊዜ ነግሬ 99 ጊዜ አስጠንቅቄያቸው በመቶኛ ጊዜ ነው ቅጣቱን የወሰንኩትና ያን ያክል መጥፎ እናት አይደለሁም ለማለት ነው። ፈጣሪ መስከረምን ያቅርብልን። ወዳችኋለሁ። ታገሱኝ። እውነት ነው። ሁላችን ግቢ ውስጥ በዚህ ክረምት ጩኸት በርክቷል። ነገር ግን እችኛዋ እናት ትለያለች። ክፉ ሆነ አይደለም ደግሞ የትኛውም እናት ክፉ ሆነ አይደለም። 9 ጊዜ መክራ 99 ጊዜ አስጠንቅቃ በመቶኛው ነው በደንብ ጫጫታ የምትሰሙት ብላለች። ይቀጥላል። እስከመቼ? እስከመስከረም ታገሱ። ገቡልህ። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። ኧረ ወንድሜ ወደ ግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማካቸው እንዳትጠቅ ይሄ አዝናኝ ነው። ምክንያቱም እሱ ሊዘርፉት ነው የገባው። ስለዚህ በቃ ነፍስ አውጪ ነው ራሱ ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ። ግን እሷን ደግሞ በጣም በድያታለሁ። በነገሮች ላይ መደወልም መጠየቅም እፈልጋለሁ። ግን ደግሞ የእሷን ስሜት እፈራለሁ። በጣም ነው የምሳቀቀው። ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ። ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንፃር ማለት ነው። እና ይሄን ሁሉ ቻሌንጅም ይሄን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አይስቲም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እንጃ ምን ልበልህ ሲሻ
ስላንተ ስትናገር እኮ ቃወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ አንተ ያላት ፍቅር ግን እኔ አለ የእውነት በጣም የሚገርም ልቧ በጣም አፍቃሪ ነው። ሰው ወዳጅ በጣም ይሄ ፍቅር የሚመለስ ይመስላችኋል? ቤትዬ ማለት ባለፈው ውድድ እንዳረግሽው ቆጮ ስለ ፍቅር ስታስብ እንደውም እኔ እውነት ያ ነገር እንዲመለስ ከሚመኙት መሃል ነኝ። ግን ደግሞ አሁን ያላችሁበትን ነገር መወሰን ወይም ደግሞ መናገር አልችልምና ቤትዬ ነገሮች መመለስ ይችላሉ። በፍቅር አብራችሁ መኖር ለልጃችሁ ሌላ እህት ነገሮች ሲስተካከሉ ገና ልጆች ናቸው የሚሆን ይመስልሻል? አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ? እግዚአብሔር ያውቃል። ጊዜ ይፍታው። ዋናው ታርቃችኋል። አዎ ድሮም እኮ ውስጥ ምናምን ቂም በቃ አያስፈልግም እኮ አይ ኖ ደግሞ ወደፊት ደግሞ ይለኛል ዞሮ ዞሮ እኮ እኔና አንቺ ላይ የበራ ነገር ይለኛል። ያ ግን ላይፍ አይደለ? አዎ ሶ መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሶ ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። ሶ እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው። እንግዲህ እግዚአብሔር ያውቃል። ግን ይቅርታ አርክሽለት በቀደም ይቅርታ ጠይቋል። በመሃል መጥፋቱ በወለድሽበት ሰዓት አንቺ የሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቧ ለመኖሩ ባለፈው ቅር እንዳሰኘሽ ነግረሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀበለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ገጋበዘኝ ኬክ ገጋበዘማ ብዙ ነገር ነው የሚበላሽ። ኬክማ ከጋበዘ በተለይ ባቅላባ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ? ዋው ባንቺ ውስጥ በቃ የእህቶቻችን የእህቴን ታሪክ እንደማየት ነው። ወጣትነት ነው። አሁን የእድሜ ልዩነታችሁ ራሱ 2 ዓመት ነው። አንድ ዓመት ከማን ያ እሱም ነገር አንዳንዴ ብዙዎች ባያምኑበትም አንደኛው በሰል ሲል አንደኛውን የማስተካከል ነገር ይኖራል። አፍላው ነገር ነው እዚህ ጋር 2 ሰዓት በእናታችሁ ፍም ይሄ ያለው ስሜት አንቺም ጋር የቲያትሩ ነገር አለ፣ እሱ ጋር የሙዚቃው ነገር አለ። በእርግጠኝነት እንዲህ አይነት ነገሮች ያለያዩዋቸው ደግሞ ብዙ እኮ ጥንዶች ይኖራሉ። ውስጥ የምናያቸው መለያየቶች አይታችሁ እንደሆነ የፍቺ ወሬ እንደዚህ ድረስ እኮ ነው። መለያየት ነው፣ ተለያዩ ነው። የፍቅር አንድ መሆን ነገር ግን በጣም ያንሳል ይፈለጋልምና እኔ መለያየት ጠፍቶ እንዲህ መገናኘት ሲሆን አያምርም አይደል? ባንተስ በኩል እንግዲህ እሷ ጊዜ ፈርደዋል፣ ኬክ ጋብዘኝ ነው ምላሽ ምንድነው? አንተ ኬኩን ችግር የለም ሌላው ምንድነው ችግር? ያው እሷ እንዳለችው ነው። መችስ ባንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ያው እሷም ላይ ያለው ነገር አለ። እሷ እንዳለችው ጊዜ ይፍታው፣ ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። ማሟላት ያለበትን መረጃ እርሱን እንደሚገኝ አሎ ወይ የኔ ቆንጆ እንዴት ነሽ? ይሄ አሁን ሰው ህግ ባይዘኝ አናትን ብለኝ አዳምጪኝ። ምን መሰለሽ ሰው ወደ ከመስማትሽ ወንድሞችሽ ሰብስበሽ ወንድሞችሽ ያድጋቸው ምን አለ የሚያደርጉት ብለሽ አንቺ ነበርሽ። ዛሬ 5 ሺህ ብር ነው ያወጣሁት ለዚህ ወሬ እንኳን ለወሬው 5 ሺህ ነው ያወጣሁት። ታታብሽ ባለቂ ስንት አታብሽ አረጋችሁ እኮ ከዚህ በላይ ምን ፈልግ? ተዋረድን እኮ በቃ ከዚህ በላይ ወርደ ተዋረጂ ዝግ አታረጉም ታረጋለች አታረጉም አረጋችሁ። ሁለቱም ምንም የሚያደርጉት ነገር የለም። ጥሩ ትዳና ዋና የኔ ገንዘብ ወሬኛ
አንቺ ወሬኛ ሾካካ አይደለም። ቆይ ስሚ፣ ቆይ አንቺ ማለት ነው ወሬ መስማትሽ አንደኛ ነው። ወንድሜ አታረግም። ረፊ እጂ እንኳን ጋብዤ ወሬ ልሰማ ይቀር ነው ይፈታል። ሰሰሚ እጂ ወሬ ያሳጣሽ ሰካራ ቡችላ ሰላምስ ራሱ ያዘችው ምን ነው እነሱ ባለቀለታሞች እንግዲህ የስድብ አይነት የሚወርዱባት ማለት ነው። በቃ ወሬ አትስሚ፣ ወሬ አይጠቅምሽም እያሉ ነው እናቶቻችን የመክሩ ምክር ነው። እንግዲህ ተርቦ መቀበል አለብን። ግን ያው የሚያወሩበት ደግሞ በፈረጃ ፊልም አማካኝነት ራሱ ላይ ብዙ ለውጦች አድርጎ እንደነበረ የሚታወስ ነው። ታዲያ ብዙ ኪሎ መቀነሱ እንዲሁም ደግሞ የፀጉር ለውጥ ማድረጉንም ይታወሳል። በአሁኑ ሰዓት እንግዲህ ፈረጃ ፊልም አልቆ ከ2 ወር በኋላ ያለበት ሁኔታ በምታዩት መልኩ አነጻጽሮ እንግዲህ ፖስትም አድርጓል ማለት ነው። በራሱ በማህበራዊ ሚዲያ ላይ ከ2 ወር በኋላ ያለውን ለውጥ እንግዲህ ከፈረጃ ፊልም በኋላ በማለት ፖስት አድርጓል ማለት ነው። ለውጡን እንዲታዩታላችሁ ለምትወዱትና እንዲሁም ደግሞ ለአድናቂዎች እንግዲህ አሁን በአሁኑ ሰዓት የሚገኝበት አርቲስቱ ይሄንን ይመስላል ማለት ነው። ማን ተቀበለሽ? እሸቱ ራሱ ከኤርፖርት በስነ ስርዓት አርቲስት መስዬ ነው የገባው። ስገባ የምን የተበሳቆለች ሴት፣ የምን በችግር የተቆራኘች ሴት በክብር ራሱ ዝቅ ብሎ ተቀብሎ ነው ያስገባ ከክሮቹ ጋር ሆኖ ማለት ነው። ስመጣ ስፖንሰር አዘጋጅቶ እዛ ጋር የመጣሁበት ኤቭሪቲንግ የቲኬት ተከፍሎ ያለብኝ እንዳ ተከፍሎ 100,000 ብር ለጄ ተዘጋጅቶ የአንድ አመት ቤት ኪራይ ተዘጋጅቶልኝ እሱንም ቤሱን ዝም ብሎ ቤት አይደለም ተከራይቶ የጠበቁኝ። እሺ በሚያምር ሽንት ቤት ያለው ሻወር ያለው ኤቭሪቲንግ ያለው ቤት ውስጥ ሌላ ስመጣስ ቤት ምግብ ተዘጋጅቶ ዳቦ ተዘጋጅቶ ኬክ ሙቆርሶ ተዘጋጅቶ ቤቱ ዲኮር ተሰርቶ ማን ነው ይሄም ያደርግልህ? አያቀኝ አላቀው የሚያቀኝ በቪዲዮ ነው። ገብቶሃል? ይሄን ያህል ምን ያህል ለሰዎች ክብር እንዳለው ምን ያህል ዝቅ ብሎ እንደሚሰራ እንደዛ ሆነ። ኦኬ መጣው። ከመጣው በኋላስ ልጆች ይልካል ትሪትመንት ያደርጉኛል። ስመጣ 100,000 ብር ቶሎ አልተሰጠኝም በእጄ ምክንያቱም ይጠፋባታል በሚል ምክንያት ካለው ላይ ከኪሱ ላይ በእጄ ሰው ሳይበት እንዲያርጉ ይቸግርሻ የሆነ ከፈለክሽ ብሎ በእጄ ሰጥቶ 100,000 ብር እንኳን እኔ አይደለም የጠየቁት እራሱ ደውሎ አንቺ አጠይቅም እንዴ ብሎኝ ማለት ነው። የተሰጠሽን ብር ለምን እንደማትጠይቅ? አይ አንተ ስለሆንክ ማሄድም ብዬ አቤቱ እኔ ሰው አድርጎ አሁን ሰው ያድርጎ እሱ ልጅ መቼም አይወርቅም። ደግሞ ገብርኤል አለ ሰው አድርጎኝ አቤቱ ምሳ ግብዣ በስነ ስርዓት እንደ ትልቅ ሰው ጠፍቶኛል። ፈጣሪ አሁን ትልቅ ያለው ታዲያ ለዚህ ልጅ እኔ አይደለም መጥቼ ቪዲዮ ለመስራት አይደለም ቃለ ምልልስ ለማድረግ ሌላም ነገር ሁኝ ሆኖናለሁ ያለው በስለማቅ ይሄን የስጦታ ብር ሲያዘጋጅልሽ በዛ በቀረጸው ቪዲዮ እርዷት አግዟት የሚል ገቢ ማሰባሰቢያ ባንቺ ስም ሰርቶ ነው ወይስ ከራሱ? ኖ አልሰራም። ድርጅቶት አንድ ድርጅት አናግሯል። የትም ቦታም አልሄድም። ያ ድርጅትም የሚታወቅ ነው፣ ስም ገልጾታል። ቲዩቤስ ሪል ስቴት እሺ እሱ ኤቭሪቲንግ ወጪ ሁሉ ነገር የቻለው ውጣ ውረዱ ላይ ኤቭሪቲንግ ላይ የሱ እጅ አለበት ሁሉ ነገር ላይ ቲዩቤስ ሪል ስቴት እኔ ያቀኛል አያቀኝ አይደለ? እሱ ነው ሁሉ ነገር ዛጋ ጉዳዩ ላይ ገብቶ ስራዬ ብለው ውጣ ውረድ ሁሉ ነገር ጨርሶ ሊኖስ አይደለ? አያቆኝም። ማንም ሶፋ እኔን ያበረከቱኝ ሰው እኔን ያቆኛል? አያቆኝም። ምንድነው የቤት ዕቃ የተበረከተልሽ? ሶፋ፣ እሺ፣ ጠረጴዛ፣ አልጋ ተበርክቶልኛል። ከሌላ ሰው ደግሞ ፍራሽ፣ ከሌላ ሰው ደግሞ ቴሌቪዥን ያ ሁሉ ነገር ጎጆ ነው ያወጣሽ በስነ ስርዓት በስባልዮ የለም እንጂ ጎጆ አውጥቶኛል። ታዲያ ለዚህ ልጅ እኔ አይደለም ቪዲዮ ቆይቻለሁ። በጣም ይቅርታ። እንደውም እኔ ነበርኩ አንደኛ መስራት የነበረብኝ በቲክቶክም በተለያዩ ነገሮች በአሁን ጊዜው የሰለጠነ ሰዓት መልቀቅ እችል ነበር። ግን ሶሪ እኔ መጤና ጉዳይ አጋጥሞኝ ሆስፒታል ጸበል እየተመላለስኩ ስለሆነ ለዛ ነው አይቆየሁት። አንደኛ እኔ ነበርኩኝ። ምክንያቱም ሰው ከአፈር ላይ እፍፍ ብሎ ተነስቶ ታውቃለህ? የነበርኩበት ይሄ ነው የማውቀው። ስደት ላይ የነበርኩበትን ሁኔታ እኔ ነኝ የማውቀው። እስከ ዛሬ እሱ ባያመጣኝ ነው የት ነበርኩ? ምን ውስጥ ነው የነበርኩት? ስለ እውነት እኔ እውነት ነው የምናገረው። ይሄ ለቪዲዮ ቀረጻ ወይ ለምናምን ብዬ ወይ ሰው እይታ አይደለም።
አንስቶኛል። እሸቱኒ ገብርኤል ልኮት መልእክተኛ ሆኖ እኔን አንስቶኛል። ታዲያ ለዚህ ያነሳ ልጅ ይሄ መልካም ልጅ ዶንኪቱ ለሱ አይደለም ለኛ ነው ቤታችን ለኛ ለችግረኞች ለእናቶች ቤት ለቤት ሄዶ የሚሰራው ስራ አይታችኋል አይደል እንዴ? የደከሙ እናቶች ሽባ ልጅ አቅፎ የማይናገር ልጅ አቅፎ ስራ መስራት የማይችሉ አባቶች በየቦታው እየዞረ ቪዲዮ እየሰራ ነው ይሄ ልጅ። ያ ነገር የረዳሁ ነው ያለ አይደለም። ምናልባት ያ ቪዲዮ ከተለቀቀ ሌላ የሚረዳቸው ቋሚ ረዳት ካገኙ ያለ ነው የሚሰራው እንጂ እሱ ለራሱ ለእይታ ወይ እሱ እንዲመሰገን አይደለም ያ ነገር የሚሰራው። አዎ የሚሰራ ሰው እንቅፋት ይበዛበታል። ግን በዚህ ደረጃ መሆን የለበትም። በቤተ ክርስቲያን ደረጃ ቢሆን በቤተ ክርስቲያን ደረጃ ተገኝቶ ነው፣ በሙስሊሙ ቢሆን በሙስሊሙ ተገኝቶ ነው። በእናቶች በእናት እሸቱ ምን ቦታ ላይ ጠፍቶ ያውቃል? እዚህ ስለ እውነት ምን ቦታ ላይ በህፃናት ታገኘዋለህ፣ በአሮጊቶች ታገኘዋለህ፣ በወጣቱ ታገኘዋለህ። ስራ ለፈታው፣ ጎዳና ለወደቀው፣ ቤት ታሞ ለተኛው፣ ስደት ላለ ቤተ ክርስቲያን፣ አገሩ ላለ ቤተ ክርስቲያን የቱ ያልዳሰሰ ቦታ አለና ነው ይሄ ልጅ ሊወድቅ በዚህ ደረጃ ገመድ ደሱ የሚገመደው? ለምን ምን በሰራ? ክፎች ሰርቶ እንጀራ አብስሎ እየበሉ ደጎች ለምን ይጠለፋሉ? እኔ የእውነት አዝኛለሁ። ምክንያቱም አንድ ሰው ካልተነካ በስተቀር አያውቀውም ከወደቅኩበት ከምን አይነት መውደቅ እንዳነሳኝ እኔ ስለማል። አሁን ላይ ቤቴ ላይ ቁጭ ብዬ እሺ እኮ ባያመጣኝ ኑሮ ምን ቦታ ላይ ነበርኩኝ? አሁን ላይ ዱባይ ላይ። አሁን ዛሬ ከልጅሽ ጋር ነው የምትኖሪው? ከልጄ ጋር ነው የምኖረው። 19 ዓመት ትተሽው በስደት ከነበርሽው ልጅሽ ጋር ያገናኘን እሸቱ መሰረቴ። ለዛ አገልግሎት ለዶንኪ ቲዩብ ምን ከፍለሻል? በአግባቡ እንኳን ምስጋና እንኳን አልሰጠሁኩም። አይደለም እንኳን ለመክፈል በአግባቡ ቴንኪው አላልኩትም። እኔ እሸቱ የእውነት ነው የምናገር። በአግባቡ እሺ ቴንኪው ብዬ አንድ ቀን ቤቴ ውስጥ እንኳን የአረብ ሀገር ምግብ እንኳን ሰርቼ እንኳን አብልቼው አይደለም ብከፍለው ማለት ነው። ቴንኪው ብዬ እንኳን ምስጋና እንኳን አቀርብለታለሁ። ገብቶሃል? አንድም ያን ያሳመመኝ አንድ ቀን ቴንኪው ሳልለው በዚህ ደረጃ እኔ በሱ ደረጃ በእንደዚህ ነገር እመጣለሁ ብያለሁ። በምስጋና ቪዲዮ በቃ የሆነ የራሴ ነገር ያጋኔም ሳውራ ሰምታል። ቤት ኖሮኝ በቃ የሆነ ነገር አዘጋጅቼ ዲኮር አድርጌ ምናምን በቃ የክብር እንግዳ አድርጌ ልጠራው እንጂ ሐሳቤ የነበረው በዚህ ደረጃ ቪዲዮ ጋር ቀርባለሁ ብዬ በታሪክ አላሰብኩትም፣ አስቤውም አላውቅም። ግን ኦኬ የሰው ልጅ መገናኛው ብዙ ነው፣ በብዙ ነገር ትገናኛለህ። ግን አሁንም ልል የምችለው ነገር ወድባችንን የራሱ ህይወት ማኖር አያቅተው፣ አሳምሮ ይኖራል። ልጆቹን ማሳደግ አያቅተውም፣ ህይወቱን መምራት አያቅተውም። እውነት ነው። እህታችን በጣም ትልቅ ትምህርት የሚሰጥ ነገር ነው እየተናገረች ያለችው። ከነበረችበት እጅግ በጣም አስቸጋሪ ከሆነ ህይወት አውጥቷት ዛሬ ደግሞ እዚህ ሀገር ላይ እንድትኖር ተመቻችታ በጥሩ መንፈስ ሞራሏን ጠብቆ ተቀብሏታል። እንግዲህ ገና ብዙ ምስክሮችን እንጠብቃለን፣ ብዙ ምስክርነቶችን እንጠብቃለን። እሺ እንግዲህ እግዚአብሔር ያግዝህ። መጣል እንግዲህ ተናስተልኝ እንዴት ነህ? ምንድን ነው ተፈጠረ? እንኳን ደረስክልን። ምንድን ነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። ምን እባክህ፣ እዚህ ከባድ ነው እባክህ። ምን አይነት ሰው ነው ደግሞ? ውስጥ ነው እንደ እሺ። ተናስተልኝ ነይተ እንዴት ነሽ? ጋሽ ዮሐንስ ናቸው እያነዱ አሉት። አረረረረ እባክሽ አንቺ ጠጣ ገጨችኝ ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣሽም? ጥሩ ቆንጆ ልጅ። እስቲ ማንጃ ፍቃድ እባክሽ። ደስ ይላል። በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራስ እንዲህ ውስጡ ጥልቅ ነው አለሽ። እሱ ነው ገጨሽ? እሱ ነው አይደለ? እሱ ነው ገጨሽ? አንቺ የምትጠጪም አትመስይም። ምን እናት ጭራሽ መጠጥ አይመቸኝም። አይመቸሽም? ዮሐንስ ብቻ እስቲ መጣሁ። አንተ ምን አለ ትላለህ እንዴ? እቺ መሰለሽ ቆንጆዬ ልጅ ምንድነው ወደ ኋላ ተንደርድሬ ነው ገጭ። እስቲ መንጃ ፍቃድ አምጣ። ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ። ባለጌ ተንደርድሬ አንተ ነው ገጫት። ገጨኝ ነው አለች። የለውም ተገጨው ትላለህ እንዴ? ለህግ አካል ማዋሸት ጥሩ ነው። ታኳርጌ ቆሞ ነበር አልነበረ ቆምክ። አካዱ አስታውቃል እኮ መኪና እንዴ
እሷ ከዮሐንስ ጋር ያለችው። አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ለጪ በቃ እንደ እሺ ደግሞ እንደዚህ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ መኪና ይዘህ እያገጨ እና አይደለም ትላለህ እንዴ? አልነበርኩም መኪና ውስጥ ነኝ። አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል፣ አንተም የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እንደ ባለጌ ነው፣ እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ። በጣም ባለጌ አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ? ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጭኝና ችግርህን ካለን እንደዋወላለን። ቤተሰብ ነው የምንሆነው። አንቺ ምን ይሄው አንቺ ማንጃ ፈቃድሽን ባለጌ ነው አሰራል እንዴ? ተንደርድሮ እንደገጨሽ አስታውቃል እኮ ምልክቱ ባለጌ። እስቲ ንገሪኝ ቁጥርሽን እባክሽ። ቆንጆ መሆን ይሄ ነው ጥቅሙ። ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ይኸው ብስጭቱ ደም ብዛቱ ይገለዋል። አሁን አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል። በምን ቀረ? ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አየህ አብሮ የሚሞቱ ነገሮችን አናስተውል። በቃ እከሌ ነው ሞቷል ተወው በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ። አሁንም ትሮጣለህ? አዎ ስቲል ግፊት አለች እኮ ግፊት ወረበለው በእናት አሁን እኮ የምናገረው ራሱ ገፋ እያለ እከሌ በጣም ጥሩ ባለ ሀብት ነበርና በቃ ድፍት ብሎ ቀረ። በቃ እዛው ላይ ቀረ። የሚደፋው ምን እንደሆነ ግልጽ ነው። እኔ ራሱ ገፋ እያለ